ሁላችንም አንድ በጣም የሚገርም ማለቴ አንዳች ስህተት የማይሰራ ረዳት አለን ብለን እናስብ። የፈለግነውን ነገር በቅጽበት የሚያቀርብልን በቃ ፍጹም የሆነ የግል ረዳት። አዎ፣ ኢሜይሎቻችንን ያለምንም እንከን የሚጽፍ ሪፖርቶችን የሚያሰናዳ ረዳት። ልክ ነሽ። የዕለት ተዕለት ዕቅዳችንን ሳይቀር የሚያወጣ፣ ለምናነሳው ማንኛውም ጥያቄ አፋጣኝ ምላሽ አለው። እንግዲህ ይህ ሲታሰብ እጅግ በጣም ምቹና የተደላደለ ሕይወት ይመስላል እኮ። በጣም እንጂ፣ ማለቴ ጊዜ ቆጣቢ ነው። ነገር ግን ይህ ረዳታችን ሁሉንም ነገር ያከናወነልን ሲመጣ እኛ የሰው ልጆች የራሳችንን ሥራ እንዴት እንደምንሠራ አልፎ ተርፎም እንዴት እንደምናስብ ቀስ በቀስ እየረሳነው ብንመጣስ? እሱ ነው እንግዲህ ትልቁ ጥያቄ። አዎ፣ ማሽኑ የእኛን አእምሯዊ ሥራ ሲረከብ የሰው ልጅ የማሰብ አቅም ምን የሆነ ነው? ዛሬ በዚህ ጥልቅ ዳሰሳችን ይህንን ነው የምንመረምረው። ይሄ በእውነቱ የዘመናችን እጅግ አሳሳቢው ጉዳይ ነው። ምን መሰለህ? መረጃዎች እንደሚያሳዩት በአሁኑ ወቅት በየሳምንቱ ወደ 900 ሚሊዮን የሚጠጉ ሰዎች ቻት ጂፒቲን እና ምስል የአርቲፊሻል ኢንቴሊጀንስ ቴክኖሎጂዎችን ይጠቀማሉ። 900 ሚሊዮን? ዋው! ይህ እኮ አስደንጋጭ ቁጥር ነው። አዎ፣ በጣም ብዙ ነው። ተማሪዎች፣ ሰራተኞች፣ ኮምፓኒያዎች ሁሉም ጊዜንና ገንዘብን ለመቆጠብ ወደዚህ ቴክኖሎጂ እየገቡ ነው። ነገር ግን ነገሮች በጣም ቀላልና ምቹ ሲሆኑ ያለምንም ትረት ውጤት ስናገኝ በምላሹ እየከፈልነው ያለው ድብ ዋጋ ምንድን ነው የሚለውን ማሰብ አለብን። ልክ ነሽ። እና ዛሬ የምናደርገውም ይሄን ነው። ኤአይ የዕለት ተዕለት ሕይወታችን አካል እየሆነ ሲመጣ በአእምሮአችን ላይ በማሰብ ብቃታችንና በፈጠራ አቅማችን ላይ ያመጣ ያለውን ተጽዕኖ በቅርብ ጊዜ ከወጡ ጥናቶች በመነሳት እንመርምራለን። በትክክል። እስኪ ከሥረ መሠረቱን ጀምር። ቴክኖሎጂው እንዴት ነው እኛን እያዘናጋን ያለው? ማለቴ አንዳንዴ እኮ ኤአይ የሚሰጥን መረጃ ትክክል አይደለም፣ ግን እኛ ሳንመረምር ዝም ብለን እንቀበለዋለን። ይሄ መዘናጋት ከየት ነው የሚመጣው? መዘናጋቱ ወይም በእንግሊዝኛው ኮምፕሌሰንሲ የምንለው ነገር የሚመነጨው የሰው ልጅ አእምሮ መረጃን ከሚረዳበት ተፈጥሯዊ መንገድ እና ኤአይ መረጃን ከሚያቀርብበት መንገድ መጋጨት ነው። ማለቴ ተፈጥሯዊ መንገዳችን እና የማሽኑ አቀራረብ ይጋጫል። አዎ፣ አየህ፣ አእምሯችን በተፈጥሮ ጉልበት መቆጠብን ይወዳል። አርቲፊሻል ኢንቴሊጀንስ ደግሞ መረጃን ሲሰጥ ምንም እንኳን ያ መረጃ ሙሉ በሙሉ የተሳሳተ ቢሆንም እጅግ በጣም በተረጋጋ የጠራ እና ከፍተኛ በራስ መተማመን በተሞላበት መንገድ ነው የሚያቀርበው። ልክ ነሽ። የቃላት አጠቃቀሙ ራሱ እኮ አያመነታም። በትክክል። የሰው አሰብ አወቃቀሩ ፍጹም ነው። የሰው ልጅ አእምሮ ይህንን ፍጹም የሆነ አቀራረብ ሲያይ ይህ አካል ምን እያደረገ እንደሆነ በሚገባ ያውቃል ወደሚል ድምዳሜ ይደርሳልና የማረጋገጥ ስራውን ያቆማል። ይህን ስታነሺ ሰሞኑን ያየሁት አንድ አስገራሚ መረጃ ትዝ አለኝ። የኤአይ ቻትቦቶች ለተጠቃሚዎች ምላሽ ሲሰጡ ዶናልድ ትራምፕን የአሁኑ የአሜሪካ ፕሬዝዳንት ብለው የጠሩበት አጋጣሚ ነበር። አዎ፣ ይሄ በጣም ታዋቂ ስህተት ነበር። አሁን እዚህ ጋር ልብ ማለት ያለብን ይህ የፖለቲካ አቋም ወይም ወገንተኝነት ጉዳይ አይደለም። ይልቁንም ማሽኑ ምን ያህል በድፍረትና በራስ መተማመን ግልጽ የሆነ ስህተትን እውነት አስመስሎ እንደሚያቀርብ ነው የሚያሳየው። እኛም ያንን መረጃ ማረጋገጥ ወይም ፋክት ቼክ ማድረግ የሚባለውን መሰረታዊ ልምዳችንን እንዴት እርግፍ አድርገን እንደተወን ነው ያሳያል። እውነት ነው። ማሽኑ አይተባተብም፣ አያመነታም። ያ እርግጠኝነት ነው እኛን የሚያዘናጋን። የፔንሲልቬኒያ ዩኒቨርሲቲ ተመራማሪዎች ይህንን አደገኛ የዝምድና ደረጃ አእምሯዊ እጅ መሰጠር ወይም ኮግኒቲቭ ሰረንደር ብለው ይጠሩታል። ቆይ፣ አእምሯዊ እጅ መስጠት፣ ይህ እኮ በጣም ከባድና የሚያስፈራ ቃል ነው። ቃሉ ከባድ ቢመስልም በተግባር ግን በየቀኑ የምናደርገው ነገር ነው። ምን መሰላ? ሰዎች የኤአይን ምላሾች ያለምንም ምርመራ በፍጥነት ይቀበላሉ። ከዛም አልፎ ከራሳቸው ውስጣዊ ስሜት፣ ዕውቀት እና የዓመታት የሙያ ልምድ ለማሽኑ ማድላት ይጀምራሉ። ማለቴ ለሙያቸውም ጭምር? አዎ፣ የሰው ልጅ የራሱን የማመዛዘን እና የመፍረድ አቅም ሙሉ በሙሉ ለማሽኑ አሳልፎ ይሰጣል። ይህ ደግሞ ተራ በሆነ የኢሜል ልውውጥ ላይ ብቻ ሳይሆን የሰውን ሕይወት በሚወስኑ ከባድ የሙያ ዘርፎች ላይ ሳይቀር እየታየ ነው። ሰዎች በሙያቸው ላይ ሳይቀር ለማሽኑ አሳልፎ ይሰጣሉ ስትይ ማመን ይከብዳል። ለምሳሌ ለዓመታት የተማረ ባለሙያ እንዴት የራሱን ዕውቀት ትቶ ለማሽኑ ውሳኔ እጅ ይሰጣል?
ይሄም በግልጽ የሚያሳይ አንድ ዓለም አቀፍ የሕክምና ጥናት ላንሳለ። በጥናቱ ላይ የኮሎን ካንሰርን እጢዎች ለመለየት የሕክምና ባለሙያዎች የኤአይ ቴክኖሎጂን እንዲጠቀሙ ተደርጎ ነበር። እሺ፣ እና ውጤቱ ምን ሆነ? በወቅቱ ቴክኖሎጂው ስራቸውን እጅግ በጣም አቅልሎላቸው ነበር። ፈጣን እና ትክክለኛ ነበር። ነገር ግን ከተወሰነ ጊዜ በኋላ እነዚህኑ የሕክምና ባለሙያዎች ቴክኖሎጂው ሳይኖር በራሳቸው ብቻ እጢዎችን እንዲለዩ ሲጠየቁ ውጤቱ አስደንጋጭ ነበር። እንዳትነግሪሽ፣ የራሳቸው የማግኘትና የመለየት ብቃት ቀንሶ ነበር። በእጅጉ ቀንሶ ነበር። አየህ፣ ስርዓቱ በወቅቱ ስራን አቅልሎላቸዋል፣ ግን በሂደት ውስጣዊ የሙያ ብቃታቸውን ያንን የሰለጠነ የአይንና የአእምሮ ትስስር ወስዶባቸዋል። ዋው! አእምሯቸው ማሽኑን ማመንን ስለለመደ የራሱን ሂሳዊ የማሰብ ሂደት አቋርጦ ነበር። ይህ እኮ ትልቅ ጂፒኤስ ከመጠቀም ጋር ይመሳሰላል። ልክ ነህ። በጣም ተመሳሳይ ነው። ጂፒኤስ ስልካችን ላይ ከመምጣቱ በፊት መንገዶቹን፣ ምልክቶቹን፣ የህንፃዎቹን ቅርጽ እያየን የራሳችንን አቅጣጫ እንለይ ነበር። አሁን ግን ጂፒኤስን ከልክ በላይ በማመናችን በየቀኑ የምናልፍበትን የራሳችንን ሰፈር መንገድ እንኳን ሳንሳሳት መሄድ አንችልም። አቅጣጫን በራሳችን የመለየት ችሎታችን ጠፍቷል። አዎ፣ ሙሉ በሙሉ ትገኛ ሆነናል። ታዲያ የሕክምና ባለሙያዎቹም ማሽኑን ከልክ በላይ በማመን ልክ እንደ ጂፒኤስ የራሳቸውን ሙያዊ እይታ እና የውሳኔ አሰጣጥ ብቃት እያጡ ነው ማለት ነው። ግን በረጅም ጊዜስ? በረጅም ጊዜ የሰው ልጅ መሰረታዊ የፍርድ ብቃት እና የትንታኔ ክህሎት ቀስ በቀስ እየሸረሸረው ነው። አእምሯችንን ተጠቀመን ልዩ ልዩ መረጃዎችን አገናኝተን አውዳዊ ትርጉም ሰጥተን የራሳችንን ውሳኔ ላይ ከመድረስ ይልቅ ማሽኑ የሚነገረንን የመጨረሻ ውሳኔ ብቻ ዝም ብለን እንቀበላለን። አዎ፣ ወደዛ እየተሸጋገርን ነው። እሺ፣ ግን እዚህ ጋር አንድ መሞገቻ ላንሳ። ጂፒኤስን ተጠቅመን መድረሻችን ከደረስን መንገዱን አለማወቃችን ምን ችግር አለው? አሁንስ ቢሆን ኤአይ የሰዋሰው ስህተታችንን ቢያርምልን፣ ሪፖርት ቢያዘጋጅልን እና ጊዜ ቢቆጥብልን መጥፎ ነው እንዴ? ብዙዎች እንደዛ ያስባሉ። ማለቴ አእምሮአችን እነዚህን አሰልቺ ስራዎች ስቶ ሌላ የተሻለና ትልቅ የፈጠራ ስራ ላይ እንዲያታኩር እድል አይሰጠንም? ጊዜ መቆጠብ እኮ የግድ የአእምሮን ጉልበት ማጣት ማለት አይደለም። ይህ ጥያቄ ብዙዎች የሚያነሱት ትክክለኛ እና ጠንካራ መሞገቻ ነው። አሰልቺውን ስራ ለማሽኑ ሰጥተን እኛ ትልቁን ምስል እናያለን የሚለው ሐሳብ ማለት ነው። ልክ ኗ፣ እሱ ተስፋው ነው። ነገር ግን ጥናቶች የሚያሳዩት ተቃራኒውን ነው። የኤምአይቲ ሚዲያ ላብ ያካሄደው ጥናት ለዚህ ጥሩ ምላሽ አለው። ተመራማሪዎቹ ዕድሜያቸው ከ18 እስከ 39 የሆነው 54 ጎልማሶችን በ3 ቡድን በመክፈል አንድ ድርሰት እንዲጽፉ አደረጉ። እሺ፣ ምን አይነት ቡድኖች ነበሩ? አንደኛው ቡድን ቻትጂፒቲን ተጠቀመ። ሁለተኛው ቡድን የተለመደውን የጉግል ፍለጋን ተጠቀመ። ሶስተኛው ቡድን ደግሞ ምንም አይነት ዲጂታል እርዳታ ሳይጠቀም በራሱ አእምሮ ብቻ ጻፈ። አሪፍ ንጽጽር። በዚህ ሁሉ ሂደት ውስጥ የሁሉም ተሳታፊዎች የአእምሮ እንቅስቃሴ ወይም ብሬን አክቲቪቲ ይመዘገብ ነበር። ታዲያ የኤአይ ተጠቃሚዎቹ አእምሮአቸውን ከጥቃቅን የሰዋሰው ስህተቶች ነፃ አድርገው በከፍተኛ የፈጠራና የማሰብ ደረጃ ላይ አልተገኙም? ማለቴ ትልቁን ምስል አላዩም? በጭራሽ። ውጤቱ ያንተን መላምት የሚያፈርስ ነበር። ቻት ጂፒቲን የተጠቀሙት ተሳታፊዎች የአእምሮ ተሳተፎ ደረጃ ከሌሎቹ ቡድኖች ጋር ሲነጻጸር እስከ 55 በመቶ ዝቅተኛ ሆነው ተመዘግቧል። ቆይ 55 በመቶ? አዎ፣ ከግማሽ በላይ ማለት ነው። አእምሯቸውን ነፃ ሆኖ ሌላ ፈጠራ ላይ እያሰብ አልነበረም፣ በቀላሉ ተዘግቶ ነበር። ዋው! ይህማ አስደንጋጭ ነው። ከዚህም በላይ የሚያስገርመው ደግሞ ስራውን ከጨረሱ በኋላ የጻፉትን ድርሰት ክፍሎች መልሶ ለማስታወስ በእጅጉ ተቸግሮ ነበር። ስራው ተጠናቋል፣ ግን አስተሳሰቡ እዛ ውስጥ አልነበረም። ይህንን ነው በእንግሊዝኛው ኮግኒቲቭ ኦፍሎዲንግ ወይም አእምሯዊ ኃላፊነትን ለሌላ ማስተላለፍ የምንለው። ይሄ እኮ በጣም የሚያስደነግጥ ነው። አእምሯችን ተሳትፎውን በ55 በመቶ ከቀነሰ እና የራሳችንን ስራ ማስታወስ ካልቻልን እኛ አሁን የሐሳብ ፈጣሪዎች መሆናችን ቀርቶ የኤአይ ሐሳብ አርታዮች በቃ ኤዲተሮች ብቻ እየሆነ ነው ማለት ነው። እና ካርኔጊ በ300 የእውቀት ሰራተኞች ላይ ያደረጉት ሌላ ጥናት እንደሚያሳየው በስራቸው ላይ በኤአይ ላይ በእጅጉ የሚተማመኑ ሰዎች የሚያደርጉት ሂሳዊ አስተሳሰብ እና ጥልቅ ትንታኔ በከፍተኛ ሁኔታ ቀንሷል። ማለት ትንታኔ የመስጠት አቅማቸው ጠፋ። አየህ፣ የማሰብ ችሎታችን ድንገት አይጠፋም። ነገር ግን ጥቅም ላይ ያለው ክህሎት ቀስ በቀስ ይዳከማል።
ልክ እንደ ሰውነት ጡንቻ ነው። ጂም ገብተህ ክብደት ካላነሳ ጡንቻው እንደሚላላ ሁሉ አእምሮውን ፈጣን የሆኑ ነገሮችን ካላሰበ፣ መረጃዎችን አውጥቶ አውርዶ ችግሮችን ካልፈታ የማሰብ ጡንቻው ይዳከማል። እውነት ነው። ስለዚህ ጊዜ የቆደብን ሊሆን ይችላል። ነገር ግን ያንን የምናደርገው አእምሮንን በማስነፍ እና የፍርድ ብቃታችንን በማዳከም ዋጋ ነው። አሁን የነገሩ ስፋት እየታየን ነው። የማሰብ ችሎታችንን አሳልፈን ሰጥተናል። አእምሮአችን ተሳትፎውን በግማሽ ቀንሷል እና ደግሞ የማሰብ ጡንቻችን እየዳከመ ነው። አዎ፣ በትክክል። ታዲያ በዚህ ሁሉ ሂደት ውስጥ አልፎ የሚወጣው የመጨረሻ ስራችን የምንፈጥረው ነገር ምን ይመስላል? ማለቴ እኛ በቂ ተሳትፎ ካላደረግን ውጤቱስ ምን አይነት ጥራት ይኖረዋል? ይህ ወሳኝ ነጥብ ነው። ወደ ቀድሞ የኤምአይቲ የድርሰት ጥናት እንመለስና ተማሪዎቹ ያቀረቡትን ድርሰት ያረሙት መምህራን ምን እንዳሉኒ። እሺ፣ ምን አሉ? መምህራኑ በኤአይ የታገዙትን ድርሰቶች ሲያነቡ ያስተዋሉት ነገር ቢኖር የድርሰቶቹ የሰዋሰው አወቃቀር፣ የቃላት ምርጫ እና አረፍተ ነገር አደራደር ፍጹም የጠራ ነበር። ምንም አይነት ስህተት አልነበረበትም። ግን አንድ ችግር ነበረበት አጥየኝ? አዎ፣ ግን ጽሑፎቹ በጣም ተራ እና ጥልቀት የሌላቸው ነበሩ አሉ። እንዲያውም መምህራኑ ሲገልጹት ጽሑፎቹ ነፍስ አልባ ነበሩ ብለዋል። ነፍስ አልባ ማለት የሰው ልጅ ተፈጥሮአዊ ድምፅ ወይም ኦሪጂናሊቲ የለውም ማለት ነው። በትክክል። የሰው ልጅ ስሜት፣ ከሕይወት ተሞክሮ የሚመነጭ ልዩ እይታ እና ያ የተፈጥሮ አሻራ ከጽሑፎቹ ውስጥ ሙሉ በሙሉ ጠፍቶ ነበር። ያሳዝናል። ማሽኑ መረጃን ሊያቀነባበር ይችላል፣ ግን ስሜትን፣ ሕመምን ወይም ደስታን ከልምድ አያወጣም። እኛ ደግሞ ስናነብም ሆነ ስንሰማ በአብዛኛው ልባችንን የሚነካው እና ለረጅም ጊዜ የምናስታውሰው ያንን የሰውን ተፈጥሮአዊ ድምፅ ነው። ታውቂያለሽ፣ ይህን ስትነግሪኝ ልክ በዘመናዊ የሙዚቃ ኢንዱስትሪ ውስጥ ከሚሰራበት ኦቶቲዩን ቴክኖሎጂ ጋር ፍጹም ተመሳሳይነት እንዳለው ነው የተሰማኝ። ኦቶቲዩን እንዴት? እስኪ አብራራው። ኦቶቲዩን የዘፋኙን ድምፅ ወስዶ ፍጹም ወደሆነ የድምፅ ልኬት በቃ ፒች ውስጥ ያስገባዋል። ምንም አይነት የድምፅ መውጣትም ሆነ መውረድ ስህተት አይኖርም። ቴክኒካዊ በሆነ መልኩ 100% ትክክል ነው። እሺ፣ ግን ልዩ የሚያደርገውስ? አንድን ዘፈን ልዩ የሚያደርገው የሰውን ልብ የሚነካው እና ለዘመናት የማይረሳ ያደርገው እኮ ያ ፍጹምነት አይደለም? ልክ ነህ። አይደለም። ዘፋኙ በሚዘፈንበት ጊዜ የሚያወጣው ተፈጥሮዊ የድምፅ መረበሽ፣ ስሜት ውስጥ ሲገባ የሚሰማው የእስትንፋስ ድምፅ ወይም በትንሹ ከሪትም ሲወጣ የሚፈጠረው ያቺ ልዩ የሰውነት ስሜት ናት። በጣም እውነት ነው። ድምፅሩ በማሽን ፍጹም ሲሆን ያንን ተፈጥሯዊነትና ነፍስ ያጣል። አሁን ኤአይም አስተሳሰባችንን፣ ጽሑፎቻችንን እና ሥራዎቻችንን ልክ እንደ ኦቶ ቲዩን እያደረጋቸው ነው ማለት ነው። ፍጹም ስህተት የሌለበት ግን ነፍስ የሌለው። ልክ ነሽ፣ ነፍስ የሌለው። ዋው! ይህን የሙዚቃ ማነጻጸሪያ ስትጠቀም ነገሩን እጅግ በጣም ግልጽ ነው ያደረግከው። በትክክል አሁን አእምሮአችን ላይ እየደረሰ ያለው ይሄ ነው። ፍጹምነትና የሰው ልጅ ትስር ፍጹም ተለያዩ፣ አንዳንዴም የሚጋጩ ነገሮች ናቸው። የሚጋጩ ናቸው ስቲ? ማሽኑ ሰዋሰውን አስተካክሎ ሐሳቡን በሎጂክ አስተዳድሮ ሊሰተን ይችላል። ነገር ግን ያንን ሐሳብ ለማምጨት የምናደርገው የአእምሮ ትግል፣ በእንግሊዝኛው ፍሪክሽን የምንለው፣ ያ የምናጠፈው ጊዜና የምንሰራው ስህተት ነው የፈጠራን ብልጨታ ያመጣው። ስህተት መሰራቱ ራሱ የፈጠራ አካል ነው። አዎ፣ ሂሳዊ አስተሳሰብና የፈጠራ ትግል ሲጠፋ የሰው ልጅ ልዩ አሻራም አብሮ ይጠፋል። ሐሳቦቹ ሁሉ አንድ አይነት መልክ፣ አንድ አይነት ቅላጬ እና አንድ አይነት ቅርጽ ይኖራቸዋል። ይህ ደግሞ የሰውን ልጅ የማሰብ አድማስና ተፈጥሯዊ ልዩነት የሚያጠፋ ነው። ይህ ሁሉ ሲሰማ እውነትም ከባድና የሚያስፈራ ነው። ማሽኑን አምነን እንዘናጋለን፣ የራሳችንን የፍርድ ብቃት አሳልፈን እንሰጣለን፣ የማሰብ ጡንቻችንን እናዳክማለን፣ በመጨረሻም የራሳችንን ተፈጥሯዊ ድምፅ እናጣለን። እንግዲህ ጥናቶቹ የሚያሳዩት ይሄን ነው። ታዲያ ይህ ሁሉ ከሆነ አርቲፊሻል ኢንቴሊጀንስ የሰው ልጅ ጠላት ነው ማለት ነው። ቴክኖሎጂውን እርግፍ አድርገን ትተን ወደ ድሮ አሰራራችን መመለስ አለብን። የዚህ ሁሉ መፍትሄ ምንድን ነው? እዚህ ጋር ማስተዋል ያለብን
እና ግልጽ ማድረግ የምፈልገው አንድ ትልቅ ማሳሰቢያ አለ። እነዚህ አሁን ያነሳናቸው ጥናቶችና የተሰማሩባቸው ባለሙያዎች ግኝቶች የቅርብ ጊዜ የአጭር ጊዜ ተጽዕኖዎችን የሚያሳዩ ናቸው። ማለቴ ረጅም ጊዜ ሲቆይ ሊለወጥ ይችላል። አው የረጅም ጊዜ ተጽዕኖ ማለትም ከ10 ወይም ከ20 ዓመታት በኋላ የሰው ልጅ አእምሮ ከዚህ ቴክኖሎጂ ጋር እንዴት አዲስ መላመድ ሊፈጥር እንደሚችል ገና ያልታወቀና በሂደት የምናየው ነገር ነው። ኤአይ በምንም መንገድ የሰው ጠላት ኃይል አይደለም። ጥቅሙም ብዙ ነው አይደል? በጣም እንጂ። ዛሬ ላይ በሆስፒታሎች ውስጥ የሕክምና መረጃዎችን ለማሰናዳት፣ በንግድ ተቋማት ውስጥ ውስብስብ መረጃዎችን ለመተንተን እና በትምህርት ዘርፍ ትልቅ እገዛ እያደረገ ያለ እጅግ ጠቃሚ እውነታ ነው። እሺ፣ ኤአይ ጠላት ካልሆነ እኛ ደግሞ የማሰብ አቅማችንንና ተፈጥሯዊነታችንን ማጣት ካልፈለግን እንዴት ነው ሚዛኑን መጠበቅ ምንችለው? ማሽኑን የተጠቀምን ራሳችንንም በምንጠበቅበት መንገድ አለ። ሚዛኑን መጠበቅ የሚጀምረው ኤአይን እንደ መሳሪያ እንጂ እንደ ምትክ አለመጠቀምን በመለማመድ። እንደ መሳሪያ እንጂ እንደ ምትክ። እሺ፣ አብራሪልኝ። ለምሳሌ አንድ ጽሑፍ ወይም ፕሮጀክት ስትጀምር ኤአይን አዲስ ሐሳቦችን ለማመንጨት ትጠቀምበት፣ የተለያዩ አማራጮችን እንዲሰጥህ አድርግ። ነገር ግን በመጨረሻ የትኛው ሐሳብ ለዓላማህ የተሻለ ነው፣ የትኛው የሰዎች ስሜት ይነካል የሚለውን ለመወሰን የራስህን የፍርድ ብቃት ተጠቀም። አሃ፣ ማለትም ማሽኑን አማካሪ እናደርገዋለን እንጂ ውሳኔ ሰጪ አናደርገውም። በትክክል። ሌላው ደግሞ ውስብስብ የሆኑ ጽንሰ ሐሳቦችን ቀለል አድርጎ እንዲያብራራልህ ጠይቀው። ነገር ግን ያንን ከተረዳህ በኋላ በቃ ዝም ብለህ አትለፈው። ቆም በል እና ለራስህ በራስህ ቋንቋና አረዳድ መልሰህ አስተምሮ። ጥሩ ልምምድ ነው። ለመጀመሪያ ረቂቅ አዘጋጅቶ እንዲሰጥህ ማድረግ ትችላለህ። ነገር ግን ያንን ረቂቅ እንዳለ አትውሰደው። ረቂቁ መነሻ አድርገህ በራስህ ተፈጥሯዊ ድምፅ የራስህን ሕይወት ልምድና ስሜት ጨምረበት መልሰህ ጻፈው። ማለት የራሳችንን አሻራ እናስቀምጥበታለን። አዎ፣ ባጭሩ ኤአይ ስራን በማፍጠን ጊዜ እንዲቆጥብልን እንፍቀድለት። ነገር ግን ያንን የተቆጠበ ጊዜ ወደ ሶሻል ሚዲያ ለመሄድ ሳይሆን በጥልቀት ለማሰብ፣ ለማመዛዘን እና የተሻለ ፈጠራ ላይ ለመዋል እንጠቀምበት። ይህ በጣም ጥሩ አቀራረብ ነው። የጉልበትና የድግግሞሽ ስራውን ለማሽኑ ሰጥተን እኛ ደግሞ ጥልቅ ወደ ሆነው የሰው ልጅ ልዩ የማሰብ ስራ መግባት አለብን። የዚህ ሁሉ ዳሰሳችን ዋና ማጠቃለያ ሐሳብም ይሄው ነው ብዬ አስባለሁ። እኔም እስማማለሁ። ትልቁ ስጋታችን መሆን ያለበት እጅግ በጣም ብልህ የሆነ ማሽን መፈጠሩ አይደለም። ትልቁ አደጋ ያ ማሽን ስለመጣ ብቻ ማሰብን እርግፍ አድርጎ የተወው፣ ኃላፊነቱን የሸሸው እና አእምሯዊ ስንፍናን የመረጠው የሰው ልጅ ራሱ ነው። እውነት ነው። ማሽኑ ብልህ እና ፈጣን ሲሆን፣ እኛ ደግሞ የበልጥ ጠያቂ፣ አሳቢ እና ጥልቅ መሆን አለብን እንጂ መደብዘዝ የለብንም። ከዚህ የተሻለ ማጠቃለያ መስጠት አይቻልም። ቴክኖሎጂው እኛን ሊያግዘን እንጂ ሊተካን አይደለም የመጣው። ግን ያንን ድንበር የማስከበር የሰው ልጅነታችንን አሻራ ጠብቆ የማቆየት ኃላፊነት በሙሉ ያለው በእኛ በራሳችን እጅ ላይ ነው። እንግዲህ የዛሬውን ጥልቅ ዳሰሳችንን ስንቋጭ ሁላችንም ጊዜ ወስደን ልናስበት የሚገባ አንድ የመጨረሻ ጥያቄ ማንሳት ወዳለሁ። እሺ፣ እንስማው። ጂፒኤስ እና የዲጂታል ካርታዎች የቦታን መገኛ የመለየት ችሎታችንን እንደወሰዱብን ቀደም ተወያይተናል። ነገር ግን በምላሹ የሰው ልጅ አእምሮ ሌሎች ውስብስብ ነገሮችን ለማሰብ ዕድል አግኝቷል። አሁን ደግሞ ኤአይ አሰልቺ የሆኑትን የአስተሳሰብ ሂደቶች፣ የመረጃ ማሰባሰብን እና ሂሳዊ የማሰብ ብቃታችንን በተወሰነ ደረጃ እየተረከበው ነው። አዎ፣ እያየነው ነው። ይህ ማለት አእምሯችን የተወሰነ ክፍሉን ትልቅ ጉልበት ሲፈጅበት የነበረውን ቦታ ባዶ እያደረገ ነው ማለት ነው። ታዲያ እነዚህ መሰረታዊ የማሰብ ስራዎች ለማሽን አሳልፈን በመስጠታችን ምክንያት የሰው ልጅ አእምሮ በቀጣዮቹ ዓመታት ምን አዲስና ያልተጠበቀ ችሎታን ሊያዳብር ይችላል? አዎ፣ ይሄ ጥልቅ ጥያቄ ነው። ይሄ አሁን ባዶ የሆነው የአእምሯችን ክፍል ምናልባት እኛ እስካሁን ለማናውቀው አዲስ የፈጠራ፣ የግንዛቤ ወይም የስሜት መረዳት ደረጃ ቦታ የከፈተ ይሆን? እኛ የሰው ልጆች ማሽኖች ፈጽሞ ሊደረሱበት በማይችሉት በየትኛው አዲስ የአስተሳሰብ አድማስ ላይ እንገኝ ይሆን? ይህንን አጓጊ ጥያቄ እንድታስቡበት በመተው የዛሬውን ዳሰሳችንን በዚህ እናበቃለን።